እናቴ ጋር ሰጂኝ እወስድሻለሁ ግን አሁን አይደለም። አልበላም እያልሽ ማስቸገር ስታቆሚና ጎበዝ ልጅ ስትሆኚ አንድ ቀን በጠዋት እመጣና አብረን እንሄዳለን። በጣም ነው የናፈቀኝ። ግን የት እንዳለ ታውቂያለሽ? አዎ ያውልሽ እንዳልኩሽ አድርጊና አንድ ቀን ተመልሼ ስመጣ አብረን እንሄዳለን። እሺ አስቸገረችሽ አይደል? ኧረ በፍጹም ልጅ አይደለች። ከእናትና ከአባቷ እኮ ርቆ መኖር ያውም በዚህ በትንሽ እድሜዋ የምትቋቋመው ቀላል ነገር አይደለም። እንዲህ ነው ብሎ ማያስረዱት ፈተና ጥሎብን እኛም ተጨነቅን። እሺ በቃ ቻው ባባ። እሺ ሰላም ሰላም። ሜራ? አዎ ነኝ። ሶሊያና እባላለሁ። ፈቃደኛ ከሆንሽ በሮማን ጉዳይ ላዋራሽ ፈልጌ ነበር። ይኸውልሽ ሜሮን ስሜትሽ ይገባኛል፣ ግን ትንሽ ለመረጋጋት ሞክሪ። ያደረሰባት በደል ሳያንስ ጭራሽ ጠበቃ ቆሞ ራሱን ነፃ ለማውጣት እየሞከረ እያየሁ ቆይ እንዴት ነው የምረጋጋው? ይኸውልሽ ሜሮን አንድ እንድትረጅኝ የምፈልገው ነገር እኔ ጠበቃ ሁኝልኝ ስላሉኝ ብቻ ለመጣው ሁሉ ፍርድ ቤት ቆሜ የምከራከር ሰው አይደለሁም። እዚህ የመጣሁት እውነቱን ለማወቅ ብቻ ነው። ማን ያውቃል ነገሩ እንደታሰበ ሳይሆን ቀርቶ እኮ ከሮማን ሞት ጀርባ ሌላ ሰው ሊኖር ይችላል። ብቻ ከሁሉም ነገር በፊት እውነቱ ይቀድማል። ከዛ በኋላ እኔ መወሰን ያለብኝ እወስናለሁ። ግን ቃል ልገባልሽ የምፈልገው ነገር እኔ ወንጀሉን አለመፈጸሙን እርግጠኛ እስከሆን ድረስ ፍርድ ቤት ቆሜ ለሱ እንደማልከራከር ነው። እስኪ የምታውቂውን ነገር ንገሪኝ። ቅርርባችሁ እንዴት ነበር? ሮሚ ጓደኛዬ ብቻ ነበረች። ከህፃናት ማሳደጊያው ጀምሮ አብረን ስላደግን እንደ ታላቅ እህቴ ነበር ማያት። ከሷ ውጭ የኔ የምለው ቤተሰብ እንኳን የለኝ። በትዳሯ ምን ያህል ደስተኛ ነበረች? አላውቅም። በእኛ ፊት ደስተኛ መስላ ለመታየት ትሞክራለች እንጂ እውነታው ግን እንደዛ አይመስለኝም። እንዴት? የምታውቂ ነገር አለ? ስለምትወደው ነገሮችን ሸፋፍና ለማለፍ ትሞክራለች እንጂ በጣም እየተጎዳች ነበር። በተደጋጋሚ እንድታስብበት ነግሬያት ነበር። እሷ ግን ራሷ ከምትለው ነገሮች ሰው የሚላትን ነገር በጭራሽ አትሰማም። እሱ ቢሆን ለገንዘቧ ብሎ እንደቀረባት ግልጽ ነው። ለገንዘቧ ብሎ ሊቀርባት እንደቻለ አንቺ እንዴት እርግጠኛ ሆንሽ? እንደዛ ባይሆን ኖሮማ ሁሉ ነገር ሲደላደልለት ልቡ ሌላ ሴት ጋር አይሮጥም ነበር። ወይኔ ሮሚ። ሰው ስለሷም ነግራሽ ነበር ማለት ነው? አዎ በየቀኑ ነበር የምታወራኝ። ይህ ከሃዲ የትም ላገኛት ሴት ብሎ ስንት ዋጋ የከፈለችለትን ሮሚ ለሞት አበቃት። እሱ ነበር ሞት የሚገባው።
ያቺ ሴት ከመጣቸው ዲሎ ነገር መበላሸት የጀመረው። አረና ይቻላል ግን ሮሚ በነገረችኝ ራሱ እንዴት እንደጠላሁት ጤና ይስጥልኝ ካሌብ። ሶሊያና እባላለሁ። ለምንድን ነው ያስጠራሽ? መጀመሪያ ብትቀመጥ አይሻልም? እንዴት ነህ ታዲያ? ሐኪም ነሽ? ስለ ደህንነት መጠየቅ መብት የሚሰጠው ለሐኪም ብቻ ነው። ለማንኛውም የህግ አማካሪና በማንኛውም ፍርድ ቤት የግል ጠበቃ ነኝ። አክቹዋሊ በቅርብ ነው የመጣሁት። ውጪ ተምሬ ወገኖቼን ለመርዳት ነው ጠቅልዬ ወደ ሀገሬ የመጣሁት እና እስካሁን በጠበቃነት በቆምኩበት ኬስ አልተረታውም እና ለአንተም በአባት ጥያቄ መሰረት ጠበቃ ልሆንና እሳቸው እንደሚሉት በትክክል ወንጀሉን አለመፈጸምህን ከነገርከኝ ነፃ ላወጣ ነው የመጣሁት። አያስፈልገኝም። ተረጋግተህ ቁጭ በልና እናውራ። አንተን ለመርዳት ነው የመጣሁት። አመሰግናለሁ። ማክዳ ማን ናት? ለማክዳ ስትል ነው ሚስትን የገደልካት?